ሰላም ነው። እንዴት ነህ? ሰላም ነው። ሰላም ቦታ አለው። አቤት። ሰላም አላወከኝ መሰለኝ። አላወኩም። ዞር ስል እኮ እዚህ አየሁህና ሰላም አለ። ሰላም ነው አለ። ምንድነው የሚባለው ይሄ ምግብ? ምኑ? ይሄ ምግብ ይሄ አዝጀው ነበር። ቺክን ራፕ። ምን ነው አልገባኝ። የኔ እኮ ነው አልገባኝም። አባት ምን ችግር አለው? አንተ እኔ ማለት አንተ አይደለህ? እኔ ማለት እሱ አይደለህ? የት ታውቀኛለህ? የሰው ምግብ ዘው ተብሎ ይባል። ታዲያ ምን ችግር? ገንዘብ ነው የሚወጣው። ጨምረን ማዘዝ እንችላለን። ምን ችግር አለው? እኔ ረሰው ፈጣጣ ሆኗል ሰው እንዴ። ልብላ ቢያንስ ብላ አትጠይቅም እንዴ? ገንዘብ ነው የሚወጣው አይደለም? ምን እንትን ትላለህ? ወጣት አይደለህ? ንቃ እንጂ ወጣት አይደለህ? እከፍላለሁ። እንኳን ይሄን ነው ትከፍላለህ። በቃ ጥሩ። ሌላ አንድሽ አይደለም ይሄ ያይታ እንደዚህ አይነት ምጣ። እሺ ምን ችግር አለው? ተጋግዞ መብላት ማንን ያስነውራል? አይ መጠየቅ አሁን ሳትተዋወቅ እኔ እኮ ከዚህ በላይ እንዴት አድርገህ ልጠይቅ? ምን ጠየቀኝ? አሁን ብር ፈልገህ ነው? አይ እዚህ መክፈል አለብህ። እከፍላለሁ። እንኳን ይሄን ጨምርና ሌላ መከፍልልሃል ማለት ነው። ገንዘብ እኮ ነው የሚወጣው። ህይወት መሰለህ? እንደዛ ከሆነ ተስማማንሽ፣ ችግር የለውም። እሺ ምንድን ነው እንደዚህ ሰው እንትን? እሺ ችግር የለውም። ሌላ ጁስም ይምጣ። ጁስም ማምጣ ይምጣ። ጁስም እኔ ቢመጣ ፈልግ ጁስም ይምጣ። አልገባኝ። እንካ ጨምር። ዘጋሁልህ ሂሳብህ። ምንድነው? ከፈልኩኛ። የዛውኛውንም ጨምረህ ብላ ይሄንንም ከፈልኩ። 20 ብር እኮ ነው። ገንዘብ እኮ ነው የሚወጣው። ህይወት መሰለህ እንደሚጠፋው ምን የመሰለ ነው አንተ። በ20 ብር ቺክን ራፕ አተንካ ማነው ቆንቋና እንካ ዘይት በ20 ብር ቺክን ራፕ ያንኛል። ዋናው መብላቴ ነው ዋናው አንተ ጋር። ይህ አፍሪካ ኮፊ ነው። እጅግ ጣፋጭና ለጤናው ተስማሚ ምግብ የሚያገኙበት ልዩ ቦታ አፍሪካ ኮፊ። ፊጋ አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ